ሰላም እንዴት ናችሁ? የማቀርብላችሁ አትሪቢዩት ቴብል እንዴት ኤዲት ማድረግ እንደምንችል ነው። አትሪቢዩት ቴብል ስፓሻል ዳታ ወይም አስፓሻል ዳታ የምንለው እንዴት ነው ኤዲት ማድረግ የምንችለው የሚለውን አጠር ባለ ቪዲዮ ይዤላችሁ መጥቻለሁ። ይህን ስቴፕ ባይ ስቴፕ እናያለን ማለት ነው። አንድ የጂአይኤስ ዳታ ከስፓሻል በተጨማሪ ነን ስፓሻል ዳታውን ሲይዝ ነው ሙሉ የሚሆነው ነው። ነን ስፓሻል ዳታ ወይም አትሪቢዩት ዳታ የምንለው የማይተካ ሚና ያለው ማለት ነው። እንደ ዳታቤዝ ልንጠቀመው እንችላለን። ያ ስፓሻል ዳታ ምን እንደሚችል የምንጽፍበት ዲስክራይብ የምናደርግበት ዲስክሪቢቲቭ የሆነ ዳታ ነው ነን ስፓሻል ዳታ የምንለው ነው ወይም አትሪቢዩት ቴብል የምንለው ነው። እሱም በተደራጀ መልኩ ከሰራ ነው ማንም አይቸገርም አይቶ እሱም ለምን እንደተሰራ ዓላማው ምን እንደሆነ ዳታችን መረዳት ይችላል ማለት ነው። እሱን እንዴት ነው የምናደራጀው ወይም ኤዲት የምናደርገው የሚለውን አጠር ባለ ቪዲዮ እናያለን ማለት ነው። እሱን ለማድረግ ዳታችን እንጠራለን። ስፓሻል ዳታ የምንለውም በጂአይኤስ ነው የምንጠራው። ካስቀመጥንበት ቦታ እንሄድና እሱን እንጠራለን። ኢዝሪ ፋይል ነው የኔ ዳታ አሁን ያለበት እሱን ነው ኤዲት የማደርገው። እነዚህ ፖሊገኖች ፋይሎች አሉ። ለእነዚህ ነው አትሪቢዩት የምንሰራው። አሁን ከዚህ ላይ ካየን ሪጅን አለ፣ ዞን አለ፣ ወረዳ፣ ቀበሌ እና ሳይት። አሁን እዚህ ላይ የተሞላልን ሳይት ኔም ብቻ ነው። ሌላው ኢንፎርሜሽን አልተሞላም። እሱን ነው እንዴት ኤዲት ማድረግ እንደምንችል እና አዳዲስ ነገሮችን ካሉ መጨመር ካለብን እንዴት ነው የምንጨምረው የሚለውን የምናየው ነው። ቶግል ኤዲት እናደርጋለን እዚህ ላይ። አሁን ነል የሆነውን ያልተሞላውን ዳታ አውቶማቲካሊ የሚሞሉትን አውቶማቲካሊ መሙላት፣ እንደገና አንድ ባንድ እየጻፉም ካሉ አንድ ባንድ እየጻፍ እንሞላለን ማለት ነው። አሁን ሪጅን የሚለውን አውቶማቲካሊ እንዴት ነው የጋምቤላ ሪጅን ነው የሚገኘው። ፖሊገኖች የሚገኙት ሁሉም ጋምቤላ ሪጅን ነው እና ሁሉም አንድ ላይ ስለሆኑ አንድ ክልል ስለሆኑ እንዴት ነው አውቶማቲካሊ መሞላቸው የሚለውን ነው ከዚህ ላይ ማሳያችሁ። እዚህ ላይ ጋምቤላ ሲንግል ኮቴሽን ውስጥ ጋምቤላ ብዬ እጽፋለሁ ማለት ነው። ከዛ ሲንግል ኮቴሽኑን ዘጋና አፕዴት ኦል እለዋለሁ። ይሄ ሁሉም ተመሳሳይ ስለሆነ ለሁሉም ጋምቤላ ብሎ እንዲጽፍልኝ አፕዴት ኦል ስለው በአንዴ ጋምቤላ ብሎ እንደምታዩት ሁሉንም በአንዴ እንትን አለልኝ ማለት ነው። በአንዴ አፕዴት አደረገልኝ። ዞንም በተመሳሳይ ሲንግል ኮቴሽን ውስጥ የዞኑን ስም እጽፋለሁ። አሁን እነዚህ ሁለት ዞኖች ውስጥ የሚወድቁ ፖሊገኖች ናቸው። አንደኛው አኝዋክ ነው። አኝዋክልና እንደዚህ ከዛ አኝዋክ ዞን ውስጥ የሚወድቁትን ሴሌክት አደርጋለሁ። እንደዚህ ሴሌክት ካደረኩ በኋላ አፕዴት ሴሌክትድ ኦል ካልኩት ሁሉም ነው አፕዴት የሚያደርገው ነው። ሴሌክትድ የሆኑትን ብቻ አፕዴት አድርግልኝ እለዋለሁ። እንደምታዩት አኝዋክ ብሎ ዞኑን አፕዴት አደረገልኝ ማለት ነው። ሌላ ሁለተኛው የቀረው መጀንገር ነው። መጀንገር የሚባለው ጋምቤላ ዞን። የቀሩትን ደግሞ እንደዚሁ በሲንግል ኮቴሽን ውስጥ አደርግና ልጽፍና ታች ሄጄ ሴሌክት አደርጋለሁ ማለት ነው። የቀሩትን በዚህ መልኩ ከዛ አፕዴት ሴሌክት። አሁን በሚታየው መሰረት ሁለቱ ዞኖች አውቶማቲካሊ ብዙ መድከም አንድ ባንድ መጻፍ ሳይጠበቅብኝ አፕዴት አድርጌያለሁ ማለት ነው።
በዚህ መልኩ አውቶማቲክ በሆነ አውቶሜትድ በሆነ መንገድ ኤዲት ማድረግ ወይም መሙላት ዳታችን እንችላለን። አሁን ወደ ወረዳ ስንመጣ ወረዳ የተለያየ ወረዳ ነው እና የግድ አንድ ባንድ እየጻፉ ማስገባት አለብን። አሁን አቦቦ አለ፣ ዲማ፣ ጎደሬ እንደዚህ እያልኩኝ አንድ ባንድ መሙላት ይጠበቅብኛል ማለት ነው። ግን አውቶሜትድ የሆነ መንገድ አንድ ባንድ ስለሆነ አይኖርም። አንድ ባንድ መጻፍ ነው። ቀበሌም ስንሄድ የተለያየ ቀበሌ ሲሆኑ አንድ ባንድ ነው የምናስገባው ማለት ነው። ተመሳሳይ ሲሆኑ ብቻ ነው አውቶሜትድ በሆነ ሁሉንም ወይም ግማሹን ሴሌክት እያደረግን እንዲጽፍልን የምናደርገው። አሁን ሳይት ኔም ብቻ ነበረ። አሁን በዚህ መልኩ ሁሉን መጨረስ አለብን። ቀበሌና ወረዳ ሁሉን ስንጨርስ ሙሉ የሆነ ዳታ እስከ ሳይት ኔም ኖረን ማለት ነው። አሁን ሌላ አዳዲስ ነገሮችን እንዴት ነው የምንጨምረው የሚለው አድ ፊልድ እንላለን። ከዛ ቁጥር ከሆነ ዴሲማል ከሆነ ዴሲማል፣ ኢንቲጀር ከሆነ ኢንቲጀር እንለዋለን። አሁን ለመስራት የምሞክረው ኤሪያ ነው። ኤሪያውን ካልኩሌት ማድረግ ያለብኝ ፖሊገኖችን በዚህ መልኩ ፊልድ ፈጠር ለኤሪያ። ከዛ ቀጥዬ እንትን የምለው የማየው ኤሪያ ካልኩ ሂር ኦፍ ፕላንቲንግ መቼ ነው የተተከለው የሚለውን ይህም አንድ መረጃ ስለሆነ ሂር ኦፍ ፕላንቲንግ እንደዚሁ ፊልድ ፈጥራለሁ ማለት ነው። ከዛ ቀጥሎ ኦነርሽፕ ባለቤቱ ማን ነው የሚለውን እነዚህ መረጃዎች በጣም አስፈላጊ ናቸው ለአንድ ሪስቶሬሽን ሳይት ወይም ፕሮጀክት ሳይት ተከላ ቦታ በጣም አስፈላጊ ናቸው። የማን ነው የሚለውን መቼ ነው የተተከለው የሚለውን ምን ተተከለ የሚለው ደግሞ አሁን ቀጥለን የምንመጣበት ይሆናል። አሁን ይሄ ኦነርሽፕ ቴክስት ነው። ቴክስት ለመጻፍ እንዲያመች ኦነርሽፕ እንትኖችን በዚህ መልኩ ክሬት እናደርጋለን። ከዛ በመቀጠል ሲድሊንግ ቱ ቢ ፕላንትድ ምን ያህል ችግኝ ነው የተተከለው ወይም ካልተተከለ ሊታከል የታሰበው ምን ያህል ችግኝ ነው የሚለው እሱንም አንድ ዳታ ስለሆነ እናስቀምጣለን። ምን ያህል ችግኝ ቦታው እንደሚፈልግ ያመላክታል ካልተተከለ ማለት ነው። በዚህ መልኩ እንትን እንላለን። ናምበር ኦፍ ሲድሊንግስ። ከዛ በመቀጠል ፐርፐዝ ኦፍ ፕላንቲንግ ለምን ዓላማ ነው የሚተከለው ወይም የተተከለው። ተተክሎ ከሆነ የተተከለው ለምን ዓላማ ነው ወይም ካልተተከለ ደግሞ ለምን ዓላማ ነው የሚተከለው የሚለውን ማስቀመጥ አለብን። ለቢዝነስ ይሆናል፣ ኮመርሻል ሊሆን ይችላል፣ ለናቹራል ኮንሰርቬሽን ሊሆን ይችላል። ክላይሜት የተመለከተ እሱ አሁን አንዱ እንትን ነው እና ፐርፐዙ ምንድን ነው የሚለው መታወቅ አለበት ማለት ነው። እሱ አንድ የዳታ አይነት ነው። ከዛ ምን ስፒሸሶቹ ምንድን ናቸው የሚተከሉት ወይም የተተከሉት ስፒሸሶች ምንድን ናቸው የሚለው ስፒሸስ ታይፕ እናስቀምጣለን። ብዙ ሊሆን ይችላል ላይ የተተከለው ወይም የሚተከለው ግን ዶሚናንት የሆኑትን 4፣ 5 እስከ 6 ሊሄድ ይችላል። ያሉትን ዶሚናንት የሆኑ ስፒሸሶችን መጻፍ ይጠበቅብናል ማለት ነው። ሁሉን መጻፍ ላይጠበቅብን ይችላል፣ ግን ዶሚናንት የሆኑትን እንጽፋለን። ለዛ ፊልዱን ረዘም አድርገን 150 ላይ እንደዚህ እንሰጠዋለን ማለት ነው። ብዙ ስፒሸስ ካለ ወደ 6 ስፒሸስ ልንጽፍ ስለምንችል ማለት ነው። ከዛ በመቀጠል ላንድ ዩዝ ላንድ ከቨሩ ቢፎር ፕላንቲንግ ከመተከሉ በፊት ምን ነበረ ቀድሞ የነበረው? ይሄ በጣም ወሳኝ መረጃ ነው። አሁን ለምሳሌ ደንካርበል ፕሮጀክት ከሆነ ኢሚሽን ፋክተር እና ሪሙቫል ፋክተር የሚባል አለ። እሱን ለመስራት በጣም ወሳኝ ነው። ከክሮፕላንድ የመጣና ከግራስላንድ የመጣ ተመሳሳይ ኢሚሽን ፋክተር ወይም ሪሙቫል ፋክተር የለውም እና እሱን ለመለየት
ከተከላ በፊት ምን ነበር የሚለው ላንድ ዩዝ መመዝገብ አለበት ማለት ነው። ከዛ አስፈላጊ ከሆነ ኮንታክት ነምበር የሰበሰቡ ዳታውን የሰበሰቡ ልንጽፍ እንችላለን። ሪማርክ ብለን አንዳንድ ነገሮች ካለ ማስቀመጥ እንችላለን። እኔ በዚህ ይህንን ካልኩ በቂ ነው ብዬ ስላሰብኩ በዚህ ላይ አቆማለሁ። እንትኑን ከዛ እንዴት ነው የምንሞላው የሚለውን ቅድም በሞላንበት መልኩ እንሞላለን። አውቶሜቲክ የሆነ መንገድ ካለ አውቶሜቲክ የሆነ አንድ ባንድ የሚጻፉትን አንድ ባንድ እየጻፍ እንሞላለን ማለት ነው። አሁን ኤሪያ እንዴት ነው ካልኩሌት የሚደረገው የሚለውን ከዚህ በቀላሉ እናሳያችኋለሁ። ዶላር ኤሪያ ሲካፈል 10,000 10,000 ለምንድን ነው? ሜትር ስኩዌር ነው ዩኒቱ እና ወደ ሄክታር ለመቀየር በ10,000 እናካፍላለን ማለት ነው። አውቶማቲካሊ እንደምታዩት እንደዚህ መጥቷል። ኤሪያው አሁን ይሄ ሄክታር ነው። እያንዳንዱ ፖሊሲን አውቶሜትድ በሆነ መልኩ በዚህ መልኩ ካልኩሌት እናደርጋለን ማለት ነው። ከዛ ይር ኦፍ ፕላንቲንግ ተመሳሳይ አመት ሊሆን ይችላል። አሁን ይሄ 2017 ለሁሉም እንሞላለን። የተለያየ ከሆነ የተለያየ ቁጥር ይሆናል። ግን ተመሳሳይ ስለሆነ 2017 በኢትዮጵያ የተተከለ ነው ማለት ነው። በዚህ መልኩ እሞላለሁ። ከዛ ኦነርሺፕ አሁን ኮሚኒቲ ሊሆን ይችላል፣ ስቴት ሊሆን ይችላል። ማህበረሰብ የምንለው ማለት ነው። ኮሚኒቲ፣ ስቴት፣ የመንግስት፣ የማህበራት የሚባል ደን አለ። በመሰረት እንጽፋለን ማለት ነው። አሁን ለማሳየት የተወሰነውን ኮሚኒቲ ልበለው፣ የተወሰነውን ስቴት በማለት አፕዴት አደርጋለሁ። አፕዴት ሴሌክት የሚለውን ተጠቅሜ ማለት ነው። ቀሪዎቹን ስቴት እላቸዋለሁ። የመንግስት ደን ነው ማለት ነው። ስቴት ፎረስት የሚለውን ሴሌክት አድርግና ታች የቀሩትን አፕዴት ሴሌክት ስለው በዚህ መልኩ አሁን ኦነርሺፑንም ሞላን ማለት ነው። ሲድሊንግስ የተለያየ ቁጥር ነው የሚሆነው። ተመሳሳይ ቁጥር በየቦታው እንሞላለን። እንደ ኤሪያው ስፋት እንትን እያየን እንሞላለን። ለምሳሌ ከዚህ ላይ 200 ችግኝ ነው የተከልኩት፣ 200 እለዋለሁ። ከዚህኛው ምናልባት 150 ሊሆን ይችላል። ከዚህኛው 2000 ችግኝ ተክልቻለሁ። ከዚህኛው እያልኩ እንደዚህ የተተከለውን ችግኝ ወደዚህ መገልበጥ ማለት ነው። እስከ መጨረሻው ገለብጣለሁ። ፐርፐዝ ኦፍ ፕላንቲንግ ይሄ የተተከለው ለናቹራል ኮንሰርቬሽን ነው ከተባለ ሁሉንም ናቹራል ኮንሰርቬሽን ማለት እንችላለን። ፐርፐዙን ግማሽ ለፕሮዳክሽን ፎረስት ከሆነ ፕሮዳክሽኑ ሴሌክት አድርገን ፕሮዳክሽን የሆኑትን ፕሮዳክሽን፣ ናቹራል ኮንሰርቬሽን የሆኑትን ናቹራል ኮንሰርቬሽን ማለት እንችላለን ማለት ነው። አሁን ይሄ ለጊዜው ናቹራል ኮንሰርቬሽን በሚል ሁሉንም አፕዴት እናደርጋለን ማለት ነው። ናቹራል ኮንሰርቬሽን በዚህ መልኩ ሁሉም ናቹራል ኮንሰርቬሽን ብሎልኛል። ከዛ ወደ ስፒሸስ ስንመጣ ስፒሸስ ብዙ ስፒሸስ ሊኖር ይችላል። ስፒሸሱን እንደ እንትናችን የምናውቀው ሆነ ሳይንቲፊክ ነው እንጽፋለን፣ ካላወቅነው ሎካል እንጽፋለን። በኮማ እየለየን ከዛ ቦታ ላይ የተጻፉትን የተተከሉትን ስፒሸሶች በኮማ እየለየን ዶሚናንት የሆኑትን እንጽፋለን። አሁን ስፒሸስ ኤ፣ ስፒሸስ ቢ፣ ስፒሸስ ሲ ማለት ነው። ሌላው ቀሪው ላንድ ከቨር ነው። ከተከላ በፊት የነበረው ክሮፕላንድ ከሆነ ክሮፕላንድ ላለው፣ ግራስላንድ ከሆነ ግራስላንድ ከነበረ በፊት ግራስላንድ እለዋለሁ። እንደዛ እያልኩ ሁሉንም የነበረውን ላንድ ዩዝ እሞላለሁ ማለት ነው። ፈጠን ባለ መልኩ አጠር ለማድረግ